ጤና ይስጥልኝ የተከበራችሁ የትኩስ መረጃ ቤተሰቦች እንዴት ናችሁ? ዛሬ እጅግ አስገራሚና ዓለምን በአንድ ጊዜ ያንቀጠቀጠ የጦርነት ዜና ይዘን ቀርበናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። በመካከለኛው ምስራቅ አዲስ የጦርነት እሳት ተነስቷል። ይህ ግጭት በእስራኤል ድንገተኛ ጥቃት በኢራን ላይ ከጀመረ በኋላ በፍጥነት ወደ ሙሉ ውጊያ ተቀይሯል ተብሎ እየተዘገበ ነው። እንዲሁም አሜሪካ ከእስራኤል ጎን ቆማ ወደ ጦርነቱ መግባቷ ተገልጿል። ይህም ጉዳዩን ከክልላዊ ግጭት ወደ ዓለም አቀፍ አደጋ ደረጃ እንዲደርስ አድርጎታል። የኤርትራ ጦር በኢትዮጵያ ግዛት ውስጥ ጥሰት ፈጽሟል የሚል ክስ በይፋ ቀርቧል። የኢትዮጵያ መንግሥት በይፋ ደብዳቤ እንዲወጡ ጠይቋል ተብሏል። ኤርትራ ግን ክሱን ሙሉ በሙሉ ሐሰት ብላ አጣላለች። በትግራይ ያለው የደህንነት ሁኔታም አሳሳቢ መሆኑ ተጠቅሷል። ይህ ሁኔታ ምን ማለት ነው? ወዴት ሊያመራ ይችላል? በዝርዝር እንመልከት። ዛሬ ከቀይ ባህር አካባቢ የተነሳ አዲስ የወደብ ስምምነት ተፈረመ የሚል ዜና በክልሉ ፖለቲካና ኢኮኖሚ ላይ ትልቅ ውይይት እያስነሳ ነው። በግብፅ የተፈረመው ይህ ስምምነት በቀይ ባህር ዙሪያ ያለውን የጂኦፖለቲካ አቀማመጥ እንደሚቀይር ባለሙያዎች እየገለጹ ነው። ይህ ጉዳይ ለክልሉ ሀገራት ብቻ ሳይሆን ለአፍሪካ በአጠቃላይና ለዓለም አቀፍ ንግድ መስመሮችም ተጽዕኖ ያለው ተብሎ እየተነተነ ነው። የተወደዳችሁ የትኩስ መረጃ ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። የመለቃቸው ዕለታዊና ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰናይ ቆይታ ይሁንላችሁ። ይህ ግጭት ዛሬ የጀመረ አይደለም። እስራኤልና ኢራን በአስርተ ዓመታት የተሰበሰበ የፖለቲካና የደህንነት ግጭት አላቸው። ኢራን በክልሉ ውስጥ በሚገኙ ተወካዮች ኃይሎች በኩል ተጽዕኖ እንደምታሳድር ብዙ ጊዜ ተከስቷል። እስራኤል ደግሞ የኢራን ኒውክሌር ፕሮግራም ለራሷ የህልውና አደጋ ነው ብላ ትቆጥራለች። ይህ የተሰበሰበው ውጥረት አሁን ወደ ቀጥታ ጦርነት መልክ መውሰዱ ነው የሚታየው። እንደሚዘገበው የመጀመሪያው ጥቃት በአየር ኃይል ተፈጽሟል። በኢራን ውስጥ የጦር መሳሪያ ማከማቻዎች፣ የሚሳኤል መቆጣጠሪያ መሠረቶች እና የስትራቴጂ ቦታዎች ተመተው ተብሎ እየተነገረ ነው። ኢራን በበኩሏ ይህን ጥቃት ግልጽ የጦርነት እርምጃ ብላ ገልጻ አጸፋዊ ምላሽ እንደምትሰጥ አስጠነቅቃለች። ይህ ማለት በቀጣይ ቀናት ወይም ሰዓታት ውስጥ ከባድ ምላሽ ሊታይ ይችላል ማለት ነው። በእስራኤል ውስጥ አስቸኳይ ጊዜ አዋጅ ታውጇል። የአየር መከላከያ ሥርዓቶች ሙሉ በሙሉ በሥራ ላይ መሆናቸው ተገልጿል። ሕዝቡ ወደ መጠለያ እንዲገባ ተጠርቷል። ትምህርት ቤቶችና የሕዝብ ስብሰባዎች ተዘግተዋል። ይህ ሁኔታ እንደሚያሳየው መንግሥቱ ከኢራን ቀጥታ የሚመጣ የሚሳኤል ወይም የድሮን ጥቃት እጅግ እንደሚፈራ ነው። አሜሪካ ወደ ጉዳዩ መግባቷ ግን ጉዳዩን እጅግ አባብሶታል። አሜሪካ የእስራኤልን ደህንነት ለመጠበቅ ሙሉ ድጋፍ እንደምትሰጥ ገልጻለች። ይህ ደግሞ ኢራን በቀጥታ ከአሜሪካ ጋር ወደ ጦርነት እንዳትገባ ወይም ግጭቱ ወደ ሌሎች አገራት እንዳይስፋ ከፍተኛ አደጋ ይፈጥራል። ከእነዚህ በላይ በክልሉ ውስጥ ያሉ ሌሎች ኃይሎችም በጦርነቱ ውስጥ ሊገቡ ይችላሉ የሚል ስጋት አለ። እንዲህ አይነት ጦርነት በዓለም ኢኮኖሚ ላይ ትልቅ ተጽዕኖ ይኖረዋል። መካከለኛው ምስራቅ የነዳጅ ዋና ምንጭ ክልል ነው። ግጭቱ ከተስፋፋ የነዳጅ ዋጋ በፍጥነት ሊጨምር ይችላል። ይህ ደግሞ በኢትዮጵያ እንኳን የነዳጅና የዕቃ ዋጋ ላይ ተጽዕኖ ያሳድራል። ግብይት ማርኬቶች ሊናወጡ ይችላሉ። የዓለም አቀፍ የንግድ መስመሮችም ሊታገዱ ይችላሉ። ከፖለቲካ አንጻር ግጭቱ የክልሉን ኃይል ሚዛን ሊቀይር ይችላል። ኢራን ከባድ አጸፋዊ ምላሽ ብትሰጥ፣ እስራኤል ደግሞ በተመሳሳይ መልኩ ሊመልስ ይችላል። ይህ ደግሞ ወደ ሙሉ ክልላዊ ጦርነት ሊያመራ ይችላል። አሜሪካ በቀጥታ ከተሳተፈች ግጭቱ ከክልል ውጭ እንኳን ሊስፋፋ ይችላል። ዓለም አቀፍ ማህበረሰብ አሁን ወደ ዲፕሎማሲ ጥሪ እያቀረበ ነው። ግጭቱ በውይይት እንዲፈታ እየተጠየቀ ነው። ነገር ግን ከሁለቱም ወገኖች የሚወጡ መግለጫዎች ጠንካራና ጥርጣሬ ያሳያሉ። ይህ ግጭት በቀላሉ እንደማይቆም ይገልጻል። በቀጣይ ቀናት የሚፈጠሩ ክስተቶች እጅግ ወሳኝ ይሆናሉ። ኢራን የምትሰጠው ምላሽ ውጊያውን ወደ ከፍተኛ ደረጃ ሊያደርሰው ይችላል፣ ወይም ኃይሎች በፍጥነት መግባታቸው ወደ ድርድር ሊመልሱት ይችላሉ። እኛ እንደ የትኩስ መረጃ ቤተሰብ የሚደረሰውን መረጃ በቅርቡ እንከታተላለን። እናንተም አስተያየታችሁን በኮመንት ጻፉ። ይህ ጉዳይ ወዴት ይደርሳል ብላችሁ ታስባላችሁ? ወደ ሙሉ ክልላዊ ጦርነት ይቀየራል ወይስ በዲፕሎማሲ ይቆማል?
እንደሚታወቀው ኢትዮጵያና ኤርትራ በታሪካቸው ውስጥ ከባድ ግጭቶችን አሳልፈዋል። ከ1998 እስከ 2000 ዓመተ ምህረት የተካሄደው ጦርነት ሁለቱንም አገራት በጣም አድናግቷል። ከዚያ በኋላ ረጅም የተለያየ ውጥረቶች ነበሩ። በ2018 ዓመተ ምህረት የተፈጠረው ሰላም ስምምነት ግን አዲስ ተስፋ አመጣ። ነገር ግን አሁን እንደሚታየው አዲስ ክስ መቀረቡ ድጋሚ ውጥረት መመለሱን ያሳያል። የኢትዮጵያ መንግስት በይፋ ያቀረበው ክስ እንደሚያመለክተው የኤርትራ ጦር በድንበር አካባቢዎች ግብዣ አድርጎ ወደ ኢትዮጵያ ግዛት ገብቷል ተብሏል። ይህ ከሆነ በሐበር ላይ ቀጥተኛ የሕግ ጥሰት ማለት ነው። በዚህ ምክንያት እንዲወጡ የሚጠየቀውን ደብዳቤ መላኩ ተገልጿል። ይህ ደብዳቤ በዲፕሎማሲ መንገድ ጉዳዩን ለመፍታት የተወሰደ እርምጃ ነው ተብሎ ይታያል። ኤርትራ በበኩሏ ይህን ክስ ሙሉ በሙሉ አጣላለች፣ ምንም አይነት ጥሰት አልተፈጸመም ብላ እየገለጸች ነው ተብሏል። ይህ ሁኔታ ሁለቱ ወገኖች በተለያየ አመለካከት ላይ እንደሚገኙ ያሳያል። እውነቱ ምን እንደሆነ በግልጽ መረጃ ማወቅ አሁንም አስቸጋሪ ነው። በትግራይ ያለው የደህንነት ሁኔታ እንደተጠቀሰው አሳሳቢ መሆኑ ተጠቅሷል። ይህ ሁኔታ ከድንበር ጉዳይ ጋር ተያይዞ ከፍተኛ ውጥረት ሊያፈጥር ይችላል። እንዲህ አይነት ክስ በሁለት አገራት መካከል ሲቀርብ በቀላሉ አይታለፍም። ከባድ የፖለቲካና የዲፕሎማሲ ተጽዕኖ አለው። ሁለቱም አገራት በቀጥታ ወደ ግጭት እንዳይገቡ ከፍተኛ ጥንቃቄ ያስፈልጋል። አንድ ትንሽ ስህተት እንኳን ወደ ከባድ ጦርነት ሊያመራ ይችላል። ከኢኮኖሚ አንጻርም ይህ ሁኔታ ተጽዕኖ አለው። ንግድ ግንኙነቶች፣ የትራንስፖርት መስመሮችና የክልል አከተኔዎች ሊጎዱ ይችላሉ። ይህ በቀጥታ በሕዝብ ሕይወት ላይ ተጽዕኖ ያሳድራል። አሁን ጥያቄው ይህ ነው። ይህ ጉዳይ በዲፕሎማሲ ይፈታል ወይስ ወደ ከፍተኛ ግጭት ይደርሳል? የሁለቱም አገራት መንግስታት በጥንቃቄና በተደጋጋሚ ውይይት መስራት አስፈላጊ ነው። ሕዝብ ደግሞ የሚወጡ መረጃዎችን በጥንቃቄ መቀበል አስፈላጊ ነው። እኛ እንደ የትኩስ መረጃ ቤተሰብ የሚደረሰውን መረጃ በቅርቡ እንከታተላለን። እናንተም አስተያየታችሁን በኮመንት ጻፉ። ይህ ጉዳይ ወዴት ይደርሳል ብላችሁ ታስባላችሁ? በሰላም ይፈታል ወይስ ወደ ከፍተኛ ግጭት ይደርሳል? ቀይ ባህር በዓለም ላይ ከሚገኙ አስፈላጊ የመርከብ መንገዶች አንዱ መሆኑ ይታወቃል። ከኤዥያ ወደ አውሮፓ የሚጓዙ ንግድ መርከቦች እጅግ ብዙዎቹ በዚህ መስመር ይሻገራሉ። በዚህ አዲስ የወደብ ስምምነት መፈረም በክልሉ ንግድ መዳረሻዎችና የመጓዣ ተፈጥሯዊ አቅም ለመጨመር የሚያስችል እርምጃ ነው ተብሏል። በተለይም በቀይ ባህር ዙሪያ የሚካሄዱ የጂኦፖለቲካ ውድድሮች በቀጣይ ወራት በየለተ ሊጨምሩ የሚችሉ ትናሳሲዎች እየተሰጡ ነው። የስምምነቱ ዋና ዓላማ አዲስ የወደብ ልማት ማካሄድ፣ ንግድ አቅም ማሻሻል፣ የመርከብ መግቢያና መውጫ ሂደቶችን ማቀላጠፍ መሆኑ ተገልጿል። ከዚህ በተጨማሪ የውጭ ኢንቨስትመንት ማስገባትና በክልሉ ያለውን የኢኮኖሚ እንቅስቃሴ ማበረታታት ተዛማጅ ውጤቶች እንደሚሆኑ ተጠቅሷል። ግብፅ በቀይ ባህር ያለችውን ስትራቴጂክ አቀማመጥ በመጠቀም እንደ ንግድ መሰረታዊ መዳረሻ ራሷን ለማቋቋም እየሰራች ነው ታውቋል። በክልሉ ያሉ ሌሎች ሀገራት ደግሞ ይህን እንቅስቃሴ በጥንቃቄ እየተከታተሉት ነው ተገልጿል። አንዳንድ ሀገራት እንደ ኢኮኖሚ ዕድል እያዩት ነው፣ ሌሎቹ ደግሞ በክልሉ ኃይል ሚዛን ላይ ሊፈጥሩ የሚችለውን ተጽዕኖ እያሰቡ ነው። በቀይ ባህር ዙሪያ ቀድሞም በተለያየ ሀገራት መካከል የወደብ ልማትና የጦር መሰረት ጉዳዮች ውይይት ሲካሄድ ቆይቷል። አሁን የተፈረመው አዲሱ ስምምነት ይህን ውይይት ወደ አዲስ ደረጃ እንደሚያደርሰው ተብሎ ነው የሚታሰበው። ባለሙያዎች እንደሚገልጹት ቀይ ባህር በብዙ ዓለም አቀፍ ኃይሎች ፍላጎት እንደሚገኝ አካባቢ ነው። የነዳጅ መጓዣ፣ የንግድ መስመር ዋና አውታር መንገድ መሆኑና ከአፍሪካ ቀኝ አጠገብ መገኘቱ ትልቅ ስትራቴጂክ አሰት ያደርገዋል። ይህ አዲስ የወደብ ስምምነት ከነዚህ ውድድሮች ጋር በተያያዘ በቀጣይ ጊዜ ተጨማሪ ዲፕሎማሲያዊና ፖለቲካዊ እንቅስቃሴ እንደሚኖር ይጠቀሳል። ከኢኮኖሚ አይነት እይታ ይህ ስምምነት ለክልሉ ሀገራት ሥራ ዕድል መፍጠር፣ የመጓዣ ዋጋ ቅነሰና የንግድ ፍጥነት ጨመረ ይዞ መምታት ይችላል ተብሏል። በተለይም በባህር መንገድ በተጠነከረ መልኩ ሲሰራ የውጭ ምንዛሬ ገቢ ሊጨምር ይችላል የሚል ግምት አለ። ነገር ግን ከኢኮኖሚ ዕድሎች በተጨማሪ የደህንነት ጉዳዮችም እንደሚነሱ ተጠቅሷል። በቀይ ባህር አካባቢ ያሉ የጦር እንቅስቃሴዎች ወይም የባህር ዘርፍ አስቸኳይ ክስተቶች ይህን ዕቅድ ሊጎዱ ይችላሉ የሚል ስጋት አለ። ከክልሉ ፖለቲካ ባለሙያዎች አንዳንዶቹ ይህ ስምምነት በረጅም ለመረጋጋት አድካሚ ሊሆን ይችላል ብለው ሲገምቱ፣ ሌሎቹ የከፍተኛ ውድድር ሊያበረታታ ይችላል ይላሉ። በተለይ በቀይ ባህር ዙሪያ የሚገኙ ወደቦች በአሁኑ ወቅት በብዙ ዓለም አቀፍ ኩምፓኒዎች ፍላጎት እንደመገባታቸው ይታወቃል። አዲሱ ስምምነት ይህን ፍላጎት ይጨምር ወይስ ይቀንስ የሚለው ጊዜ የሚያሳየው ጉዳይ ነው። በአጠቃላይ በግብፅ የተፈረመው ይህ አዲስ የወደብ ስምምነት በቀይ ባህር ክልል ውስጥ ያለ አዲስ ፖለቲካና ኢኮኖሚ ምዕራፍ መከፈቱን የሚጠቁም ነው ተብሎ እየተተነተነ ነው።
ይህ እርምጃ ለክልሉ ሀገራት ዕድል ይሆንን ወይስ አዲስ ውድድር ይፈጥራል? በቀጣይ ጊዜ የሚኖሩ እንቅስቃሴዎች ይህን ጥያቄ ይመልሳሉ። እናንተስ ምን ታስባላችሁ? ይህ የቀይ ባህር የወደብ ስምምነት በክልሉ ላይ እንዴት ተጽዕኖ ያመጣል ብላችሁ ትመለከታላችሁ? አስተያየታችሁን በኮመንት ስፍራ አጋሩን። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮመንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትረሱ ያለን ከሌሎች መረጃዎች ጋር እስክንገናኝ ቸር ያሰማን ስንል ተሰናበትን።